በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሚስጥረ ሥላሴ ማለት ስለ ሥላሴ ምስጢር የሚናገር ትምህርት ማለት ነው። እግዚአብሔር አንድነቱ ሦስትነቱን ሳይጠቀልለው፣ ሦስትነቱ አንድነቱን ሳይከፋፍለው በአንድነትና በሦስትነት የሚመሰገን አንድ ሕያው አምላክ ነው። የእግዚአብሔር ሦስትነት ስንል እግዚአብሔር የማይለያይና የማይከላከል ፍጹም የሆነ ሦስትነት አለው ማለታችን ነው። የእግዚአብሔር ሦስትነት ስንል በስም በግብር በአካል ማለት ነው። እግዚአብሔር በስም ሦስት ነው ስንል ሦስት የተለያዩ ስሞች አሉት ማለታችን ነው። እነዚህም አብ፣ ወልድ፣ መንፈስ ቅዱስ የሚባሉት ሲሆኑ እርስ በርሳቸው አይወራረሱም። አንዱ በሌላው ስም አይጠራም። ይህንን በስፋት ዘፍጥረት 1:2 ላይ እናገኘዋለን። እንዲሁም መጽሐፈ ምሳሌ ምዕራፍ 30:4 ላይ በሰፊ ተጽፎ እናገኘዋለን። እግዚአብሔር በግብር ሦስት ነው ማለት የተለያዩ አካል ሥራዎች አሉት ማለት ነው። እነሱም መውለድ፣ መወለድና መስረጽ ነው። አብ መውለድና መሰረጽ ሲሆን ግብሩ፣ የወልድ ደግሞ መወለድ ሲሆን የመንፈስ ቅዱስ ደግሞ መስረጽ ነው። ይህንን መዝሙር ምዕራፍ 2:7 ላይ በሰፊው እናየዋለን። እግዚአብሔር በአካል ሦስት ነው ማለት ደግሞ ለአብ ፍጹም መልክ፣ ፍጹም ገጽ፣ ፍጹም አካል አለው። ለወልድም ፍጹም መልክ፣ ፍጹም ገጽ፣ ፍጹም አካል አለው። ለመንፈስ ቅዱስም ፍጹም መልክ፣ ፍጹም ገጽ፣ ፍጹም አካል አለው ማለታችን ነው። የሦስቱ የእግዚአብሔር ስሞች ትርጉም አብ ማለት አባት ማለት ሲሆን የሚወልድ የሚያሰርጽ ወይንም የሚያስገኝ ያለ እናት ወልድን የወለደ መንፈስ ቅዱስን ያሰረጸ ነው። ወልድ ማለት ደግሞ ልጅ ማለት ሲሆን የሚወለድ ወይም ያለ እናት ቅድመ ዓለም ያለ አባት ድኅረ ዓለም የተወለደ ማለት ነው። ይህንን መዝሙር ምዕራፍ 2:7 ላይ በስፋት እናገኘዋለን። መንፈስ ቅዱስ ማለት ደግሞ ረቂቅ የሆነ ልዩ ንጹሕ ከፍጡራን መናፍስት ሁሉ የተለየ ማለት ነው። ኢዮብ 26:13 ላይ በስፋት ተጽፎ እናገኘዋለን። የሥላሴ የቅድስት ሥላሴ ረድኤት በረከታቸው አይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።